አብዮታዊ አቋም ያለው አናርኪስት በተደጋጋሚ መክሬው አልሰማ ስላለ አብዮታዊ እርምጃ እንዲወሰድበት ተወሰነ። ይህ ሰውዬ ዛሬ አይለቅ ስድበር አይደል? ኧረ ይደብራል። ወንድሜ የጨቀጨከኝ አልመሰለህ? ይቅርታ የኔ መቤት፣ እንዳስቸገርኩሽ ይገባል። ከገባህ ሰላም ስጠኝ። ለማንኛውም አመሰግናለሁ። ምንም አይደል። መቼም ውቅያና ሞት አንድ ቀን ነው። ወንጌል እባላለሁ። አሪፍ እርግጠኛ ነኝ አንቺም ስምነሽ። አቤት ጠበሳ መሆኑ ማ ቀብረር ያልኩ ሰው ነሽ። ብትጠበሽ እንኳን አሽ ከምር ግን አንድ ነገር ልንገርሽ፣ ድምፅሽም ሳቅሽም በጣም ያምራል። በጣም አመሰግናለሁ። ነገር ግን ባለ ትዳርና የልጆች እናት ቆይ እኔ ሌላ ነገር መጥቶ ሁኔታ ያስታውቃል። እርግጠኛ ነኝ ቀጣዩ ጥያቄ ክስ ነው። ጠርጠር አይከፋም። ለማንኛውም ቻው። ምን ነው ልጆችሽ አለቀሱ? ልታጠቢ ሄድሽ ነው? አዎ። ጥሩ እንግዲያውስ አጥብተሽ ስትመለሽ ሚስ ኮል አድርጊልኝ። እንደውም ተይው፣ እኔ ራሴ እደውላለሁ። ማን ፈቀደልኝ? ችግር የለውም። የተሰበሰበ ስም የራሴ እደውላለሁ። እንደውም ቻው 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 ባይ። ያሙን እንደ በእግዚአብሔር Biro. Iya. Nenes. Wanget. Dro kanaga biro nggak bang? Siapa kabaru. Nah kabar anda sih yang nekroch. Lo tuh at gino deh. አሁን ነው ከፍተው የትኔ ደግሞ Sulit kan samunun kairo cuma asal bikin. Ikut ni jemur hadis project negara. ቢኖር ከኝ ብላ ናቴ ሁሉም ነገር እኮ ለሴት ልጅ አይነት በተለይ ደግሞ እኔን የገጠመኝን አይነት ፕሮጀክት ገጥሞት እኮ ነው ዝም እንዴት ማለት እንደማይሽና እንደምትይ በቃ ይዛን ለምን መጣውና ለምን ሄዳለሁ
አይሰማም? ምን አውቃለሁ፣ አንተ ግን ይሰማኛል። ኔትወርክ ይሆናል። እንቆይ ባንቺ ወጪ ራት መቼ ነው የምንገባበት? ለው በኔ ውጪ ምን አለበት? ትንሽ አታፍር? እስኪ አድርጊው ማለት ሴት እህቶቻችን አርያ ነው። ያምራል እኮ ነው። እድሜ ልካችንን አንድ ጀግና ፈርቀዳጅ ሲጠፋ ወንዶች ስንባል ኪሳችንን እያስደነገጠ መኖር አለብን። አለበ በይኝና ይህን ቢሮ ነው ይፈልሽ ያን ጊዜ ደረቴ ላይ ጀግና ሴት ተገኘች ብዬ ለጥፌ ከደሟንስሽ ከረከርልሽ ነው። ለአምጩ እንዲከፈል ህግ ያስገድዳል ይላል ኖታችን። ችግር የለም። ይቅርታ፣ ሐኪም ቤት ምናምን መሄድ ያስፈልጋት ነው? ስነ ስርዓት ነው። ይቅርታ ጠይቅሻለሁ። ምንድን ነው እንደዚህ የሚያደርግ? አቃጥለኝ ስታበቃ በይቅርታ የምትላት ይመስላል። ይህን ያህል ቀዝቃዛ ቡና እንጃ ሲላል አሲድ ቢኖርም እንደ ደንቆሮ አምሳዮች ማድረግ ነው። የትኛው ውበቴ ሲበላሽ ማየት አምሮ አስቀያለሁ። የማን ደፋር ነው ልጄን እንዲህ ያደረገ? አውቁታላችሁ? ከዚህ በኋላስ ብታዩት ትለዩታላችሁ። አታስጨንቂኝ፣ በቃኝ። አንቺ እስቲ እንጂ ስልክሽ እየጮኸ ነው። ሄሎ፣ ማን ልበል? አላወቅሽም? አሁን ጠዋት እንኳን ተሳስቼ ምናምን ደውላለሁ ያልኩሽ ልጅ አንተ ስራ ፈት ነገር ነህ እንዴ? አይ ስራ እንኳን አለኝ። ትሰማኛለህ? ከዚህ በኋላ ብትደውል ስልክን ለፖሊስ ሰጥቼ ነው እሺ ማስቀፈል። ቡቅቡቅ ማነው እሱ? የታባቱ ቆሎ ማሚዬ። አንተ እየቀለድኩ መስሎ ነው? እንዳልሆነ ገምታለሁ። ይኸውልህ ከዚህ በኋላ በስተት እንዳትደውልሽ። ምን ነው አንቺ ሱፍሽ መብሽን ብታስታመኝ ልጄ? ለማንኛውም እግዚአብሔር ይማርሽ። አሜን። እግዚአብሔር ይማርሽ። የስ ሄሎ። ቆይ እኔም እንደ አንቺ ስልክሽን ለፖሊስ መስጠት አለብኝ ማለት ነው? ቀልድ አልፈልግም። መታመሜን የት ነው የምታውቀው? ማነህ አንተ? ሰሜን እኮ ጠዋት ወንጌል እያስታወቅሻለሁ። መታመምሽን ግን አጠገብሽ ያለ ሰው ሲያወራ ነው የሰማሁት። በህመምሽ ላይ ስለጨቀጨኩሽ ግን ይቅርታ። ደህና እደሪ። አሜን።
ታዲያ እሱ ምን ክፋት አለው? እናንተ ትምህርቱ ግን በጣም እየከበደኝ ነው። ማታ ከማጥናት ይልቅ ናይት ክለብ እያሳለፍሽ እንዴት ትቀለልሽ? አንቺ ደግሞ እውነቱን ነው። ቆይ አንቺ መጠጣትና ከወንድ ጋር መዳራት ምን ያደርግልሽ? ኧረ በእናትህ ስሜን አታጥፉት እንዴ! ቆይ እሺ ቆይ ነገር ሁሉ የሚጋነነው እኔ ላይ ሲሆን ነው እንዴ? እንግዲህ እኛ አድርገነው አልና ነው። እሺ ጠጪ። አልጠጣም። የቁንጂ ልጅ መጣ። አውቄ አይደለም አደናቅኩኝ። አንተ ሴቶችን መጋጨት እንደሆነ ልምድ አድርገው። እናትዬ አንድ አይበቁም። ጠፈጠፍሽው እኮ። አዎ በቃ ተዋት። ፈጠፈች። ያው በቃ እንሂድ እላሽ። በስመ አብ ወልድ ተንደፋድፈሽ ወደ ሴትዮዋ ስትመርሽ እንደ ጀማል ጣሶ ዱርቅ አረግሽ። አባቴ በዛ ፍጥነት ፖይንቷ ላይ ነው። ነገሩ ደጋ እኔ አንተን እድል አግኝቼው ቢሆን አይደለም በመድፍ ቢደበድቡኝ እንኳን ምንም አይመስል። እንዳለቃት ጭኗ ስር ደርሰ ገባ ማለት እኮ ነው። በቃ ማጨራሽ ወደ ኋላ ማፈግፈግ። ሄሎ፣ አንተ ሰው በቃ አትሆኝም ማለት ነው? እንደተሻለሽ እኮ ለማረጋገጥ ፈልጌ ነው። ከተሻለኝ እኮ ቆየ። በተደጋጋሚ ስልክሽ ላይ ስሞክር አታነሹ። ተሽሎኛል። አጥብቀ ስለጠየከኝ ግን አመሰግናለሁ። ልዝጋው ወይስ ትንሽ ታወሪ? ቆይ አንተ ለምንድን ነው ከኔ ጋር ማውራት የምትፈልገው? ምናልባት ብቸኝነት የምታስረሽኝ ብዬ ነው። በቃ ድምፅሽም ስለማረከኝ። በቃ ግን የት ነህ? እቤቴ። ማለት ሀገር የት ነው? አዲስ አበባ። አንቺስ? ባህር ዳር። ርቀታችን ብዙ ነው። ፍቅር ያዘኝ መስሎች ነው? እኛ ነች ወጣት። አንቺ እኔ እኮ ስቀልድ ነው።
ወሬው በጣም ደስ ይላል። ስለምንም ነገር ያለው እውቀት ደግሞ የሚገርም። ገና ሁሉ ስለ ወሬውና ስለ እውቀቱ እንዲህ እያወራች ከቀጠለ ዓመት 2 ዓመት ከቆየ እስቲ ላውራበት። መጥተው ተለጠፉበት። ወይኔ 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 ወንጌል! እኔ እኮ መንዳት ለማይችሉ ሰዎች ለምን መንጃ ፈቃድ እንደሚሰጣቸው ነው። ዝም በል። ይሄ ሌላ ወሬን ተውና ባለሙያም ታስገምተው ዋጋህን መስጠት። እንዳንቺ አይነት በቤተሰባቸው ሀብት የተመኩ ጉዳት የሚያደርሱ ሰዎች ዋጋ መክፈል እኮ አይችልም። ምን ለማለት ፈልገህ? ማለቴ ከድሃ ሳንቲም ማን ነው ድሃ? አንተ ትሰማኛለህ? እስከ 7 ዘርስ አንቀባሮ የሚያደርግ ገንዘብ አለኝ። እሺ ሰው ወንድ አይመስልም ሴታ። ሰሚ በችሮታ እንጂ እኮ ሰርተሽ ያገኘሽው ገንዘብ አይደለም። እሺ ምን ለማለት ፈልገህ? ድሃ ነሽ። ሰሚ በኪራይ መኪና ትዘባኛለሽ። አንቺ ይኸውልሽ ተከራይተሽ እኮ ነው አንቺ በቀበሌ መታወቂያ ነው እንደምትረጂው ዱቄት። ወዴት? ተኛ ነው፣ ደክሞኛል። ጥናት የሚባል ነገር ትተሻል። ምን ሆነሽ? ክላስ ውስጥ እኮ ያነበብኩ ነው ዳድ። ምን ሆናለች እቺ ልጅ? እንዴት ትይኛለሽ? ከትምህርት ቤት ጓደኞቿ ጋር ተጣልታለች። ደግሞ ትንሽ ጊዜ ነው ያት። ምን እስክትሆን ነው የምንጠብቃት? ያለውን ነገር ቀርበሽ መጠየቅ አልነበረብሽም?
ሱር ሰው ስልኩን የማያነሳበት ብዙ ሺህ ምክንያቶች ይኖሩታል። እየጠበረብኝ ነው ብሎ ማሰብ ብቻ ሳይሆን ችግርም ገጥሞት ሊሆን ይችላል ብሎ ማሰብ ያባል። እሺ ምንድን ነው አሉ? ቆይ እናንተ ደርሶ ለማታውቁ ሲና የምትሞግቱኝ አማረባችሁ መስሏችሁ ነው? ሂዊ ምንድን ነው? አንተ ጥያቄ ልጠይቅሽ? ፍቅር ይዘሽ ነው እንዴ? ፍቅር የሚይዘው እኮ ጤናማ አእምሮ ያለው ሰው ነው። እንዴት ግን እንደዚህ አስብሽ? ጉዳዩን አከበድሽዋ። ለእሱ ያለ ስሜት ምንም ከሆነ ቢደውል ባይደውል አንቺ ዝም በይ። ቆይ ሴቶቹም እንዳንቺ ወንድ ባየው ቁጥር ካልተንከረፈፉ በቃ ህይወት ሂዊ ተሳሳትኩ እንዴ ርብቃ? ሄሎ ሄሎ፣ ህይወት ሰላም ነሽ? አለሁ እግዚአብሔር ይመስገን። ከትላንት ጀምሮ ስልክሽ ላይ ስደውል አታነሹ። የቤትዮ ክላስ ሄጄ ነበር። እኔ ደግሞ ትላንት ስልክሽን ስላላነሳው በእሱ ተቀይመሽ መስሎኝ ሀሳብ ገብቶኝ ነበር። ለምን እቀየምሃለሁ? አንተስ ይሄን ያህል ምን ያሳስብሃል? በከንቱ ነው ማለት ነው ስደክም የነበረው። ልፋ ቢልህ ይገርማል። ምኑ? ነገርን ቀለል አድርጎ ማሰብሽ። ምን እንዳስብ ነበር ፍላጎት? ግንኙነታችን እኮ ብቸኝነት ስለከበደ እንዳጫወተ ብቻ መስሎኝ። እንደሱ ብቻ ነው የምታስብ? ሌላ ምን ታስባለህ? ቆይ ወዳኛለች ብላ አስበህ ነበር እንዴ? እንደሱ አላልኩም። ነገር ግን 4 ወር ሙሉ የዘለቀ የጠበቀ ግንኙነት እንዳለ ነገር ማውቀው። አሎ ህይወት። አቤት። ድምፅሽ ጠፋ። አሎ የሆነ ነገር ውጪ እያየሁ ነበር። ወክ ይኸውልሽ ህይወት፣ ትናንትና እኮ ስልክሽን ያላነሳሁበት ምክንያት እንዴ ወንጌል ምን ነገር ያስፈልግ? ለምን? በቃ እኔ አንተን ምክንያት የምሰማበት ብዙ ፍላጎት የለኝም። ሄሎ ወንጌል። አቤት። ወዴት ሄድክ? አለሁ። ምናልባት ህይወት ግንኙነታችን እንዲቀጥል ማትፈልጊ ከሆነ ይቆ እኔ ችግር የለብኝም። ቀድሞም እኮ ብቸኝነትን እንድትረሳ የተባበርኩ መስሎኝ። አመሰግናለሁ። ምንም ወንድ። ደህና ደሪ። ደህና ደር።
ሄዊ አቤት። ምን ሆነሻል የኔ ቆንጆ? ኧረ ምንም። አሞሻል እንዴ? ማታ ሳጠና እንቅልፍ የሚባል ባይን ያምሰው ትንሽ ራሴ ነው። በቃ ይሄ ነው። ሌላ ምን ፈለግሽ? አንቺ ደግሞ ቆይ አሁን ፍቅር ልቤ ገብቶ ነው ብትል ምን አለበት? እኛም እኮ እየተፈንዘፍን ነው። አንቺ ለምንድን ነው የምትጋፈጫት? ጓደኞች አለንም እንዴ? ከኛ መደበቅ ምን አስፈልጋል? ምግቡን አትበይም እንዴ? እየበሉ አይደል እንዴ? ከዚህ በላይ እንዴ? ምን እያልሽ ነው? አሁን በላሽ ማለት ነው? ምን ሆነሽ ነው? አልጣፈጠሽም ወይስ አሞሻል? ምን አድርጊ ነው የምትሉኝ? ታዲያ ሁለት ቁንጬ ስቀድም መብላት ነበረ? አለሁ እግዚአብሔር ይመስገን። ተኝተሽ እንዳይሆን እንዴ? ገና አልተኛም። እኔና ሄርሞን በፈተና የተጨናነቀ አይምሯችንን ፈታ ለማድረግ እየተዝናናን ነው። የኔ ቆንጆ በእናትሽ ነይ። እንዴ ያምሻል እንዴ? ኧረ በእናትሽ ተስገድጄ ርብቃ አይሆንም በቃ ወንጌል ግብዣ በጣም በጣም ነው። Singapore.
ብለህ ሰዎች የሚጋደሉበት ነው። ሰዎች የሚጋደሉበት ሽጉጥ አቦ መድኃኒዓለም ሽጉጥ የሚያጠጣ ይዘብሽ። እዚህ ቤት ቁጭ ብለሽ ስለ ሽጉጥ ታወሪያለሽ። አዳር ስንት ገባን የተባለ 1000 ብር ትንሽ አታፍሪም? 1000 ብር 1000 ብር ትላለች እንዴ? 1000 ብር Peace where we back again. She's making me back like a bingo, and I'm gonna try to be single. And the way that she's dancing, I don't know. She's making me back like a bingo, and I'm gonna try to be single. And the way that she's dancing, I don't know. Because tonight, I don't care what I will buy. Cause I know we getting high. Put your hands up in the sky. In the sky. Hey, girl, you got me dancing a lingo. The way that you move in your window. Dancing a lingo. Dancing a lingo. Girl, you got me dancing a lingo. The way that you move in your window. Dancing a lingo. Dancing a lingo. A lingo. A lingo. The way that you move in your window. ጋጦች አሁን ገና አሪፍ ስራ አለሽ። አንቺ ነሽ ደግሞ ቀርተሽ እዚህ ሙዳችን ነው። እኔ ትጋጫላችሁ ብዬ መቻ ሰው አንቺ ርቃዳ ምትዳ ነው የሰማል ከፍያለች። ልክ ይሁን የምታከብሪ ከሆነ ስለ ስልክ ሰውዬ ምንም ሳትደብቂ ነገር እና በስልክ ብቻ ያወካትን ሴት ወድጃታለሁ ያልከኝ? እኔ እንጃ። ይሄን 2-3 ቀን ስላልደወለ ግን ላብድ ደርሽ። ለምንድን ነው ያልደወለው? ተጣልታችሁ ምን? እንደዛ ብለው በግንኙነታችን ብዙም ደስተኛ እንዳልሆነች ነው የነገረች። ለምን ሂዊ? እንደሱ እኮ አይባልም። በእናት በጊዜው አፌ ላይ የመጣው እሱ ነበር። በቃ አሁን በቀጥታ ወደ መፍትሄው ይሄድ። ደውይለት። ማ? አንተ ራስህ ነህ። ምን ብዬ ነው የምደውልላት? ይቅርታ ሌላ ሰው ጋር ደውላለሁ ብዬ ሳስቼ አንተ ጋር ደውል ትያለሽ። አጋጣሚውን ተጠቅመን ራስ ወሬ ይገባል። እርግጠኛ ነህ? ወንጌል 100%። አንተ እኮ በጭራሽ የሴቶች አመል አልገባም። ፍላጎታቸውና እንደበታቸው ለየት። ፍላጎታቸው አራምባ፣ እንደበታቸው ደግሞ ቆቦ ላይ ነው። ልቅ ወንጌል በፍጥነት ነው። እባክህ ተይዟል። በዚህ ምሽት ማን አባቱ ነው የሚይዘው? አንተ ተይዟል። ስልኩ ተይዟል ይላል። ኔትወርክ ነው ደግመሽ ሞክሪለት። ምንድን ነው አምጪው? ይውይ በእናትሽ እንደውይ በቃ ደውለ ጠራ ፍጠን። ቴሌ እኔ ላይ ነው የሰፈረው ጓደኛ። ሄሎ ሂዊ። ተሳስቼ ጓደኛዬ ጋር ደውላለሁ ብዬ ነው። እኔ እኮ ነው የደወልኩልሽ። አይደል ሂዊዬ፣ 3 ቀን ሙሉ ድምፅሽን ስላልሰማሁ ሲጨንቀኝ ነበር። እኔም ሂዊዬ እወድሻለሁ። ካልሰማሽ ልድገመው? ሰምቻለሁ። ከፈለክን እንድገመው። እወድሻለሁ። እኔም እወድሃለሁ። ሄሎ የኔ ሀሳቢ። ገባሽ? አሁን ገና ገባ።
ወይኔ ሀገርሽ ራቀኝ እንጂ ያለሽበት ድረስ መጥቼ ብሸኝሽ እንዴት ደስ ባል። አሁን እንደው ከልብ ስላልሆነ ነው እንጂ ከናዝሬት አዲስ አበባ ያህል ሩቅ ሆኖብን እንዴ? ናዝሬት ነው ያለሽው? እና ባህር ዳር ነው ያለው ታላልሽኝ ነው? ባህር ዳር እባክህ ሰው ዋሽ ነው። ምነው ስለዋሻው ከፋህ እንዴ? ኧረ በጭራሽ። የማትወድ ከሆነ ግን ይቅርታ። አንቺ ውሸት ትወጃለሽ? የማይጎዳ ከሆነ ችግር የለብኝም። እንግዲያውስ እኔም ተመሳሳይ ውሸት ዋሽቼሻለሁ። እኔም ነዋሪነቴ ናዝሬት ነው። በእውነት በእውነት? ደስ ሲል። በእናትህ ወደ መቼ ላገኝ? እስካሁን እኮ በጣም ጓጉቻለሁ። እኔም በጣም ጓጉቻለሁ ቆንጆ። ታዲያ መቼ ላገኝ? አሁን ቢሆን እንኳን እኔ ችግር የለብኝም። ይህ ሀሳብ የመጣው ሳልገባ ቀደም ብሎ ቢሻል ኖሮ ችግር የለውም። ነገ ይደርሳል። ነገ መቼ ነው የሚደርሰው? ከሰዓታት በኋላ እስኪደርስ ግን ድምፅህን እየሰማሁ ባድር በወደድኩ ነበር። ትችያለሽ። ለራስህ ስጋ። ሄሎ ይበይ። ራትሽን አይተሽው? እንዴት ነህ ብዬሽ ከቀጠሯችን ሰዓት 30 ደቂቃ ያላርፍደናል። ከ30 ደቂቃ በኋላ የተቃጠርንበት ቦታ እንገናኝ። በፍጥነት ወዲ እወድሃለሁ። እሺ እኔም እወድሻለሁ። ጅኒ በጥዋት እንዳይለብኝ። እሱም በዚህ ቀን እዚህ ቦታ ላይ ማየት የመጥፎ ዕድል ምልክት። ይህ የሴቶች ጉዳይ የሚባል ነገር ባይኖር ኖሮ ከተቀመጠችበት ወንበር ጋር ደባልቄ እንደ ኳስ ለባት ነበር። ወይኔ ጉዴ! እንዴት አባቱ ደግሞ በቃ ተንኮል እየተመሰሰ አንድ ነገር ይበለኝ ወይም መርግም ነው። በዚህ ብርጭቆ አናቱን ብዬ ነው የሚገላው። ሆኖ ነው ሄዳ
ሄሎ እኔ ከመጣሁ ጊዜ አለ እንዴ? አረፍ በይ ጓዳ ወንጌ በጠራራ ፀሐይ መጠጥ? አዎ እሱ ነው የሚያረጋጋኝ። ኧረ በይ ዝም በይ። መጠጥ ሰው ሲረብሽ እንጂ ሲያረጋጋ በጣም ያውቅ። ለአንድ ተራ ሴት ይሄን ያህል ራስን መጣል ያለ ዳውል ህይወት ለኔ ተራ ሴት አይደለችም። በጣም ታስፈልገኛለች። ይሄን ያህል ከዚህም በላይ ልጁ ግን ሲታይ የሚጠላ አይነት አይደለም። እንደኔ እምነት ማለት ነው። በእሱ አስተሳሰብ አንቺ የሚያደርግሻቸው ነገሮች ጥሩ አይደለም ብሎ ሊያስብ ይችላል። የራሱ ጉዳይ። ይልቅ ጭንቅላት እየነደደ ነው። ወይ መጽሐፍ ቅዱስን ከሱ መሳብ ስጡኝና ልንተራሳ። እሱም ጥሩ ነው። ሩቃ ይስጫት ለመሳቢያዎች አትቀርቢ። እኔ ንጹህ አይደለሁም አልነካም። በስተት እንኳን አንድ ቀን አታልፊኝ። ምንድነው እሱ? በእኔ አልተጀመረም። እሱማ ባንተ አልተጀመረም። ነገር ግን ወንጌል የዚህን ያህል መሸነፍ ያለብህ አይመስለኝም። ቆይ ነገ ጠዋት ተነስታ አይንህን ማየት አልፈልግም ብትል ምን ሊውጥ ነው? እናት ወር ተመልሰህ አገባ። እንደሱማ አይሆንም። ለምን አይሆንም? ያልጠረጠረ ተመነጠራሉ። እኔ ግን አልመሰለኝም። ምክንያቱም ቀደም ብሎ አውቆሽ ቢሆን ስልኩን የሚደውልልሽ አንደኛ በአካል አይጋጭሽም፣ ሁለተኛ ደግሞ ቀጠሮ ቦታ በፍጹም አይመጣም ነበር። እውነት ብለሻል ሩቃዬ። በዛ ላይ እንዲህ ይለኛል እንዴት እንደሞት አንቺ ሌላውንስ ቢሆን ማሽጣተሽ ታውቂያለሽ። ግድ የለሽም ሂዊዬ፣ ዝም ብለሽ ክፈችና እኔ ላምጣልሽ። ፍቅር ይታገሳል፣ ቸርነትም ያደርጋል። ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም፣ የማይገባውን አያደርግም፣ የራሱንም አይፈልግም፣ አይበሳጭም፣ በደልን አይቆጥርም፣ ከእውነት ጋር ደስ ይለዋል እንጂ ስለ አመት ደስ አይለውም። ሁሉንም ይታገሳል፣ ሁሉንም ያምናል፣ ሁሉንም ተስፋ ያደርጋል፣ በሁሉም ይጸናል። ከእግዚአብሔር የተሻለ መካሪ ምን አፍጣችሁ ታዩኛላችሁ? እሺ እንደ ፈቃዳችሁ።
ቆይ ባህሪውን በደንብ ሳላውቀው እናድርግ ቢለኝስ? ተገኝቶ ነው ማድረግ ነው። ይኸውልሽ የኔ ቆንጆ እሱን ከጋብቻ በኋላ እንደርስበታለን እያልሽ ባህሪው እስኪታወቅ በከንፈር ታከርሚዋለሽ። ወይ ጉድ! ድሮም አባይን ያላየ ምንጭ ሲያመሰግን ነው። Come on. ለቀጣዩ 30 ደቂቃ አይወጣም። ተጨማሪ ብትዘል እርግጠኛ ናችሁ ግን ምላሳቸው አፋቸው ውስጥ ምናልባት ጓደኛ አስቆርጦት እንደሆነ እንጂ የሷማ ከመግባቱ በፊት እንደነበር እርግጠኛ ነኝ። የራሳችሁ ጓደኛ ልክ እሱ ስትለው ምላሷን ንቅል ቁጭ ብላበት ነው። ሁለመቶ ስትበላ ፍልስፍና ካማረ ደህና ብር ብትበላማ ጨርቅን ጥለት አብዳለህ ማለት ነው። ጉዳዩ እኮ የብር አይደል። አስፈላጊ ሆኖ ከተገኘ ደግሞ በዚህች 5 ደቂቃ ውስጥ ማውራት ጀምራሉ ብዬ ባለሽ ብር በሙሉ ማስያዝ ይችላል። እስቲ ወንድ ወንድ ነህ ወንድ አውጪ አይገርምሽ? እሺ እኔም አውጣለሁ። ይሄ ማንነት ጥያቄ ነው ጓደኛ። እዛ ግን በግልጽ ብር ላይ ፍረድ። ደስ ያለሽን አድርጊ። ያውልህ ክሙን አንድ በደል ፍታ። ክሙን እንዴ ለምን ሄደ? ብር አስይዣለሁ እንዳልበላ አውራት አትለው። በላፍ ተቀመጥ ደፋር። እስከመጡም ማምጣ ይበለኝና ማለቴ በጽሎት ማገዝ ይችላል። ከፈለክ ጾምና ስደት ጨምርበት። Come on. እኔ የምለው ቅድም ስልክ ስደውል ያናገርሽኝ አንቺ ነሽ? እኔ ነኝ። ምን ነው? ድምፅሽ በጣም ስለተመቸኝ አመሰግናለሁ ለማለት። ቴንክ ዩ። ለነገሩ ስልክሽን ይዤዋለሁ። እንዴ ከየት አግኝተህ? ቅድም ደወልኩልሽ አይደለም እንዴ? እንደ አስፈላጊነቱ ደግሞ እንደዋወላለን። ወይኔ እሱ እኮ የህይወት ስልክ ነው። ህይወት የእሷ ስልክ ነው እንዴ? ወይኔ እኔ ቆንጆ፣ እኔ ልወና በድልሽ ወይ ካልሆነ ብር ልመልስልሽ። እኔ መች የብር ጉዳይ አሳስበኝ። ጭንቅ ጥብብ ያለኝ ጉዳይ እነሱ የብር ጉዳይ። ከምር ግን ሰው የዚህን ያክል ኩራቱን ማስወገዳቱት ይኮራረፋል። ምን አባት ያቅላችሁ? ካለኔ እጅ እኔ ጨዋታ ከፍታለሁ። አንተ ብድበይ እንዴ እነሱ ጣንስ ብለን እንጂ ይሄ መቻጣ ነው እና እነሱ አያወሩም እና እኛ እዚህ ተወዝፈን መቅረት አለ። በቃ ወይ ካልሆነ ከአንድ ከሁለት ደቂቃ በኋላ እነሱ ነው። 2 ደቂቃ አሁን 2 ደቂቃ
ከሁለት ደቂቃ በፊት ማውራት ይጀምራሉ። እሺ ኧረ እባክህ እስቲ እናያለን። ጎሽ እሱ እሺ በለሽ። ድምፁ አንተ ላይ ሞቅ ሞቅ አድርግ። የማረግልሽ ነገር አታውቂም። የውጭ ስፒከር ትሰራለች። ሞቅ ሞቅ። እሺ እሺ ክፍት አድርጊልኝ። ከተፈቀደልኝ ልጋብዝ። ወደኝ ነው ወይስ ፈርተኸኝ ነው? ምን ሆንኩት? አብረን መሆን ከጀመርን እኮ ቆየን። ብዙ ጊዜ ባዶ ቤት ውስጥ ብቻችንን ሆነን እንጫወታለን። ግን አንድም ቀን እንደ አንዳንድ ወንዶች ሌላ ጥያቄ መጠየቅ ይቀር ልትሰማኝ እንኳን አልደፈርክም። እንዴ ከጋብቻ ፊት ምንም አናደርግም ያሉ ሰው አንቺ መስልሽ? አዎ። እና ቃሌን አክብረህ ምንም ነገር ስላላስቸገርከኝ ለአንተ ያለኝ ውዴታ ጨምሯል። እኔም የምፈልገው ይሄንን ነው። ግን አብሮነታችን የበለጠ የሰመረ እንዲሆን አንድ እርምጃ ወደፊት ማስኬድ ያለብን አይመስልህ? እንዴት ማለት? መሳሳም ብንችል ማለቴ ብንሳሳም ችግር ያለው አይመስለኝም። ወንጌል
ጸጥ አልክ። አይዞክ፣ አስገድደኝ እኮ ሳይሆን ፈቅጄ ነው። ሴቱኝ ስለጠየቅኩ አይናውጣ አድርጋ አሰብከኝ? አይደለም። ታዲያ ምንድን ነው? ግን ቃላችንን ጠብቀን መቆየት ነው። እኔ ሁሉም ቃል እንዲሻር ብፈልግስ? እኔ ደግሞ እንደሱ እንዲሆን አልፈልግማ። ምክንያት ይኸውልሽ የኔ ቆንጆ፣ እኔ እኮ የጋብቻችን ቀን በር አምባር ሰበረሎ እየተባለ እንዲዘፈን ስለምሻ ብቻ እኔም እኮ እንድንሳሳም ብቻ ነው። ስሜታችን እየጋለ ከሄደ አንድ ቀን መሳሳታችን ነው። የዚህን ያህል ራሳችንን መቆጣጠር የሚያቅተን ሰዎች ነን። እኔ ደግሞ ከዚህ በኋላ ምንም ነገር ይፈጠር ግድ አይደለም። ሌላ ምን ሊሆን ይችላል? በሱ ቤት መንጠባሩ ለነገሩ አንቺን አስቸግራለሽ። ራሱ ተጠምቶ እንዲጠይቅሽ ልታደርግ ይገባል። ወይኔ ህይወት፣ አንቺ ምንድን ነው የምታወሪው? እውነቴን ነው። አንቺ የወንዶቹ ባህሪ ታውቂያለሽ። ወንዶች እኮ አንቺ ዝም በይ። ለምን ዝም ትበይ? አንቺ የኔ መናቅ ችግር መስሎ አልታየሽም ማለት ነው? ታይቶኛል። ነገር ግን እንደውም ሌላ ፍቅረኛ ሳትኖር የምትቀር ይመስለኛል። እኔም እንደሱ ነው። ኧረ በእግዚአብሔር እናንተ ደግደጉን አስቡ። ጀርባው በደንብ ሊጠና ይገባል። ቆይ ግን አባቢ ከስር የተፈቱበትን 5ኛ ዓመታችሁ እንደሚያከብሩ ነግረሽ? አባባ በዚህ አጋጣሚ ታውቀው እንዳይፈልግ ደጋግሜ ነው። ምናልባት ፈርቶ ይሆን? አይመስለኝም። ከሆነም አንስቶ ሊነግረኝ ይገባል። እውነት ብለሻል ይውዬ። እኔ እኮ መጀመሪያውን ነግሬያቸዋለሁ። በተለይ አንቺ ነው። እሺ አንቺ ዝም በይ። አይደለም ወይ ወንዶች
ውይ አባትሽ ይጠሩሽ ነው። ዛሬ እዚህ ልጅ ጉዳይ ሳላጣራ ማደራ የዴትን ስልክ አውጥተሽ ጠብቂ። ምን ያደርግልሻል? እሱን ነው ያውቃል። አውጪ። ከባንክ ፓር ለምታውጪ ከሱ ስልክ ነው። አምጪ ነው ላውጣ። እንግዳሽ ብዙ አስጠበቀ። በዚህ ሁኔታ 5 ደቂቃ ከቆየን እኛን አክብሮ የመጣው እንግዳ ተሰራይቶ እንዳይሄድ ስለሰጋው ፕሮግራሙን ብንጀምር ይሻላል። እሱ በደረሰበት ሰዓት ይድረስ። ግን አዝናለሁ። አንቺ ለምን አትረጋጊ? አንቺ ንቀትህ በጣም ደስ የመጣሁት ልለምንህ እኔ እንደማንኛውም ሴት እየተጫወትክብኝ እንድትኖር ምክንያት እንዳልሆንኩኝም ላሳውቅ ጭምር ነው። እሺ የልጁ ቤት የት ነው? ዓመት ሙሉ ጤናዋን አጥታ ትሰቃያለች። እኔም እንደሰው እናቴ በእጆቿ እየዳሰሰችኝ እቅፏ ውስጥ እንድታኖረኝ እፈልጋለሁ። ግን በቁሟ ገድለዋታል። ደስታዋን ለማግኘት ብዬ በልጅነት አቅሜ ሌት ተቀን እየሰራሁ እንደ ባሪያ እየፈጋሁ በገዛ ወንድማቸው እንደዚህ መሆናቸው በጣም ያሳዝናል።
የዚህ ሰው ፍርድ ምን እንዲሆን ትፈልጊያለሽ? በአካል ከተገኘማ የውሻ ሞት መሞት አለበት። እንግዲያውስ በራስሽ ይፈቅዳልሽ ማለት ነው። እንዴት ማለት? ለህይወቴ መበጥበጥ ዋነኛው ምክንያት ያንቺ አባት ከልጄ የምትፈልገው ምንድን ነው? ልጄን እንዲህ ያጎሳቆላትን አይደለም በክፉ አይኑ ሲመለከታት ያገኘሁትን በሕይወት እንዲኖር አልቶ ትሰማለህ? ይሄ ዝምታ የሕይወት ዋጋ ያስከፍላል። ሌላ ጭካኔ አባባ አውሬ መሆንን አላውቅም ነበር። ወንድምሽ እኮ ነኝ። ስየም እኮ ነኝ። ምስራች Sigmund.
ምንድነው 10 ጊዜ ግሮ ነው የምታጸደው? እንደለመደብህ ልትዘፍን ነው እንዴ? አክሻሊ እና ወሬ ለመጀመርስ ታዲያ ጀምርም እንዴ? ከየት እንደምጀምር ግራ ገባኝ። ከግራ ከቀኝ ከኋላ ከፊት ከየት አባቴ ከመሀልም ቢሆን በለው። ይሄ ወሬ ደግሞ ምን ጋር አይደል? አዎ ቆይ የኔ እዚህ መገኘት ለምን አስፈለገ? ይኸውልህ በእናንተ ጉዳይ ላይ ለመነጋገር ፈልገን። በእኛ ጉዳይ ላይ ምን የምንነጋገረው ነገር አለ? ይሄ እኮ ያለቀ ነገር ነው። ያለቀ? እኔ ግን ገና እንደተጀመረ ነው የማውቀው። የኔና የእሷ የፍቅር ግንኙነት አጋጣሚ ነው ብላችሁ የምታስቡ ከሆነ ሁላችሁም ተሞኝታችሁ። ይህ ሁሉ ፕላን ነው። ዓመት ሙሉ ስለሆነ የነበረ ወንጌ አንተ እንዴ ዛሬ ምን ተገኘ? አሳመምከኛ ጉዳይ ህመም እንቅልፍ ሲነሳኝ ደግሞ መጣ። ምንም ጓደኝ ይህን ያህል ጊዜ አላቅህም ነበር ማለት ነው። ይገርማል። አሪፍ ልብ አለ። ለበቀል የምርና የጨከነ አሪፍ ልብ አለ። ነገር ግን የአባት ዳለ ልጅ በቀል ላይ ይሰራል። ስም እኔ ዛሬ ላወራ እንጂ ልሰማ ነው። ይቺ ልጅ አንተን በግል የበደለች ነገር አለ? ወንድም ምን እንደማስብ ታውቃለህ? ለበቀል ስትል ይሄን ያህል ጊዜ አእምሮህን በተንኮል ስትሞላው አሳዝን። ተመልከት እስቲ ወገን፣ አንተ የሰጣችሁ ትንሽ አንተ ግን ማለት ነው ወዴ ሌት በሌት ራስህ ስታሳብብ ሊኖር በቀል ሁሉ ወዳለው
ምንድን ነው የምትይው ማየ? ያልኩኝ ምን ኤላዊው ዘመን የአምላክ በረከቱ በኢትዮጵያ ያው እንግዲህ ዛሬ አዲስ ዓመትን አስመልክቶ ተሰባስበናል። ለቤተሰቡ ያዘጋጀነው ልዩ ስጦታ አለ። ያው እንግዲህ ስጦታውን እንክፈተው መሰለኝ። እንግዲህ ስጦታችን አሁንም እወደዋለሁ፣ ግን ምን ያደርጋል? ወግ፣ ባህል፣ ዝምድና እኔ ሁሉ እሱ እንዳጣ አደረጉኝ።
እሱ ግን ምን ያስብ ይሆን? ማሰብ አቆሚያለሁ። ህይወት ግን ይቀጥላል። ሌሎች ባሰቡ ሊመኖር ጀምረዋል። ዛሬ ልጄን ዳርኳ ዛሬ ወርቄን ዳርኳ ዛሬ መኸርም አልመጣን እንደው ተበድሬ ዳርኳ ዛሬ ልጄን ዳርኳ ዛሬ ወርቄን ዳርኳ ዛሬ መኸርም አልመጣን እንደው ተበድሬ የሰርጌ ለታ የሰርጌ ለታ የሰርጌ ለታ ክራሩ ተመታ የሰርጌ ለታ የሰርጌ ለታ የሰርጌ ለታ ክራሩ ተመታ የሰርጌ ለታ የሰርጌ ለታ የሰርጌ ለታ መሰንቆ ተመታ የሰርጌ ለታ የሰርጌ ለታ የሰርጌ ለታ ክራሩ ተመታ የሰርጌ ለታ የሰርጌ ለታ የሰርጌ ለታ ከበሮ ተመታ የሰርጌ ለታ የሰርጌ ለታ የሰርጌ ለታ ከበሮ ተመታ የሰርጌ ለታ የሰርጌ ለታ የሰርጌ ለታ ክራሩ ተመታ የሰርጌ ለታ እናቴ መታ የሰርጌ ለታ ሲጨፈር ማታ የሰርጌ ለታ ዘመዶች መት ሲፈጥቅ ማታ የሰርጌ ለታ የሰርጌ 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 ካባይና የሰርጌ 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 ጃኖይና የሰርጌ 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 ጫማይና ዘርቶ ፍሬ አባቷ ዘርቶ ፍሬ ዘርቶ ፍሬ አባቷ ዘርቶ ፍሬ ይኸው ሰርጎ ዳረ ልጁ ዛሬ ዘርቶ ፍሬ አባቷ ዘርቶ ፍሬ ዘርቶ ፍሬ አባቷ ዘርቶ ፍሬ ይኸው ሰርጎ ዳረ ዛሬ ዘርታ ፍሬ እናቱ ዘርታ ፍሬ ዘርታ ፍሬ እናቱ ዘርታ ፍሬ ይኸው ሰርጋ ዳረች ልጇን ዛሬ ዘርታ ፍሬ እናቱ